አክቹዋሊ በጊዜ በምገባበት ሰዓት ፉክክር ላይ አልነበርኩም ከማንም ጋር። ግን ሁሉም ነገር ቢያስጨንቀኝና ቢያንገበግበኝ በጊዜ እየገባሁ መለመኑን እያያዘው ነበረ። በቃ ዘና ብዬ እየገባሁ ነው። ስራዬን ሰርቼ ጨርሼ ፊልም ማየት ካለብኝ አይቼ እየገባሁ ነው። ፈታ ብዬ እየተንገበገብኩ ራሱ አይደለም። ስለዚህ እኔ አዲስ ጌመር እና ተራ ጌመር አይደለሁም። ጋላሪ አልሞላም ብዬ ራሴን ማስጨንቀው ብራው እሱን ስቴፕኛ አልፈነዋል። አሁን በባለፈው ነግሬያቸዋለሁ። ጋላሪ የድሮ ፋሽን ነው ብያቸዋለሁ። ድሮ ላይ ሁላችንም እንትን ነበር። አሁን ግን ድሮ ያሳለፍኩት ነገር ስለሆነ አሁን ትዝ አይለኝም። የሚያስጨንቀኝ ጉዳይ አይደለም። ከገባችሁ ማለት ነው። ከፈለገ ይሞላል። ፋሚሊዎች ከመጡ ሊሞሉት ይችላሉ። ኦሬኔ የድሮ ጊፍተሮች ከመጡ ሊሞሉት ይችላሉ። ካልሞላ ደግሞ ከህይወቴ ላይ የሚቀነስ ነገር የለም። ቢኮዝ እኔ ማንም ጋር ፉክክር ላይ አይደለሁም። እኔ ሄለን ነኝ። ካላስ አንደኛ ይሄ ነው። አንደኛ ቴዲ ይባላል። 2 ደቂቃ ስጭኝ ተመልሼ እመጣለሁ። 2 ደቂቃ ብቻ። ሁለተኛ የሚለጠፍ ፎቶዎችና ቪዲዮዎች የምታዩቸው የኤአይ ቅንብሮች ናቸው። እንዲሁም በማህበራዊ ሚዲያ የሚለቀቁ አሳዛኝ ንግግሮችና ምስሎች በቴክኖሎጂ በኤአይ የተቀናበሩ ናቸው። እኔ እንዴት ያሉ ሰዎች እንደዚህ እንደሚያደርጉ አላውቅም። ማስተር አብነት ገንዘብ ሰብስቡልኝ አላለም። በሱ ስም የሚደረጉ የገንዘብ ማሰባሰቢያ ስራዎች በሙሉ ፌክ ናቸው፣ ወይም ደግሞ አጭበርባሪዎች የሚያደርጉት ነው። ስለዚህ ጥንቃቄ አድርጉ ፕሊስ፣ ጥንቃቄ አድርጉ። ሌላኛው ማስተር አብነት ስም የተከፈቱ ብዙ የውሸት ፌክ አካውንቶች አሉ። የእሱ ትክክለኛ አካውንት ፌስቡክ 1.9 ሚሊዮን በላይ ተከታይ ያለው ነው። ቲክቶክ 5.7 ሚሊዮን በላይ ተከታዮች ያለው ነው። ይህን ተግባራዊ አድርጉ። ይህን ተግባራዊ ስለምታደርጉ እግዚአብሔር ያክብራችሁ። ምንጊዜም ማህበረሰብ ውስጥ መልካም ሰዎች የመኖራቸውን ያህል ሌባና አጭበርባሪ አለ። ግርግር ለሌባ ይመቻል እንዲሉ ማለት ነው። ስለዚህ ዋናው ነገር ምንድን ነው? አንድ መድረክ አዘጋጅተን የጸሎት ፕሮግራም እስክናደርግ ወይም ደግሞ መንፈሳዊ ሰዎችን ተሰብስበን የጸሎት ፕሮግራም እስክናደርግ በያላችሁበት ሁላችሁም በእግዚአብሔር ስም በያለንበት ለማስተር አብነት ከበደ እንድንጸልይለት አደራ አላችኋለሁ። ዛሬ አውርቼዋለሁ፣ ከትላንት ወዲያም እንደዚሁ አውርቼዋለሁ። በመልካም ሁኔታ ላይ ያለው ይሄ ነው። ከሱ ጋር የተያዘው ባለው መልእክት ይሄ ነው። ሌሎችን ነግራችኋለሁ። በአርስተ ዜና ከያዝኳቸው ዜናዎች መካከል አንዲት ሴት እህታችን ዛሬ መነጋገሪያ ሆናለች። ለባሌ ስል ሴተኛ አዳሪ ሆኛለሁ ትላለች። ከዛ ባሻገርም ሴተኛ አዳሪ በሆነችበት ጊዜ ይመጡ የነበሩና ደንበኞቿ የነበሩ ሰዎች ያደርሱባት የነበረው መከራ ተናግራለች። ይሄ መነጋገሪያ የሆነ ጉዳይ ነው። ታደምጣለህ። የምትሄዱበት ከሌለ ጥሩ ወሬ ነው። ፖፕኮርን ካላችሁ ፖፕኮርን እየበላ ታደምጣለህ። የምትሄድበት የለም። ከከበደ ቤት አየለ ቤት ስትዘዋዘር ነው ያልከው። የት ትሄዳለህ? እንደሚቸኩሉ ሰው አክት አታርጉ። ቴዲ የምንሄድበት አለ ምናምን አትበል። የትም አትሄድም። ከንግግሯ መካከል ቤቲ በጣም አስቂኝ ነገሮችም አሉ። የሱዳን እና የኢትዮጵያውያን ምናምን እቃ እያለች የምታወራው እሱ ተሰማላችሁ፣ ታያላችሁ። ሌላኛው ነፃነት ወርቅነህ ስለሞተበት ጉዳይ ሰይፉ ፋንታውን ተናግሯል። እሱን ነግራችኋለሁ። ሌላኛው ኢትዮጵያ ውስጥ አንድ በሽታ በቁጥጥር ስር እንደዋለ ተነግሯል። ይህን በሽታ ነግራችኋለሁ። በጣም ዴድሊ ነው። በጣም አደገኛ የሆነ በሽታ ነው። በቁጥጥር ስር ውሏል። ሌላኛው ቲፒኤልኤፍ ህዝባዊ ወያኔ ሓርነት ትግራይ ዛሬ ጦርነት እንደከፈተ ወይም ደግሞ ቶክስ እንደከፈተ ሰምተናል። ግን ታውቁት እኮ እሱን ረስ እኮ አለፍኩት በቃ እነዚህም ወደ በኋላ ከሄልሻ ጋር ቆይታ ካደረኩኝ በኋላ ትንሽ ፈታ ልበል። ታፕታፕ ከእሷ ጋር እንጫወትና ወደ በኋላ አካባቢ መጨረሻ ላይ መሰለኝ። እናንተ ምንም አይመስላችሁ፣ ማንንም አትለማመጡ፣
ማንንም አጠይቁ። ከጨረስኩ በኋላ እውቁ የሃይማኖት ሰው ወይም ደግሞ እውቁ ፖለቲከኛ፣ እውቁ በማህበራዊ ጉዳዮች ላይ በመተንተን የሚታወቀው የሶሻል ሚዲያው ፈርጥ ምናልባትም አንድ ሰው አለ። እሱን ከተቻለ ወደዚህ ያመጣላ